አዳማ የኢትዮጵያ የልብ ትርታ የለውጥና የእድገት አውራ ጎዳና ብቻ አይደለችም። ከህንፃዎቿ በስተጀርባ ሙቀት፣ ከሙቀቷ ስር ደግሞ የሚነፍስ ሌላ ትልቅ ምስጢር አላት። እሱም የህዝቦቿ ፍቅር ነው። የአየር ንብረቷ ሞቃታማ እንደሆነ ሁሉ የህዝቦቿ ልብም ለሰው ልጅ ባለው ክብርና ፍቅር የጋለ ስሜትን ያጎናጽፋል። በፈገግታ ተቀብላ በምርቃት የምትሸኝ፣ በልዩነት ውስጥ ውበትን የፈጠረች፣ በፍቅር ገመድ የተሳሰረች የአንድነት ተምሳሌት ናት። ለዚህም እንደ አየሯ ሁሉ ልባቸው የሞቀ፣ እንደ መንገዶቿ ሁሉ ህሌናቸው የሰፋ፣ ልዩነታቸውን በውበት አንድነታቸውን በፍቅር የገነቡ የአዳማ ልጆች ምስክሮቻችን ናቸው። የጨረር ውጤት ብቻ ሳይሆን ከህዝቦቿ ልብ የመነጨ የህይወት ዘይቤዋ ነው። አዳማ የአብሮነት መጠለያ፣ የልዩነቶች ውበት፣ የፍቅርና የአንድነት መፍለቂያ፣ ለሰው ልጅ የሚሰጥ ክብር የሚቀድምባት፣ እንግዳን እንደ ዘመድ መንገደኛን እንደ ወዳጅ የምታቅፍ የሰላም ከተማ ናት። የከተማዋን ውበት በህዝቦቿ አንጸባራቂ ዓይን ውስጥ፣ ፍቅሯን ደግሞ በልጆቿ ልብ ውስጥ ሆነን እንመለከተዋለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ የሳምሳት ሚዲያ ቤተሰቦች፣ እንደምን ሰንብታችኋል? ዛሬ በአይነቱ ለየት ያለና ወደ ኋላ የታሪክ ድርሳናትን የምናገላብጥበት ፕሮግራም ይዤላችሁ መጥቻለሁ። ዛሬ ትኩረታችንን የምናደርገው ከ1930ዎቹ ሰኮንዶ አስመራ እስከ ጃንሆይ ዘመነ ግዛት ናዝሪት ወይንም ደግሞ በዛሬው አዳማ ከተማ ታሪክ ላይ ይሆናል። ከሀገራችን ድንቅ ከተሞች መካከል በስምጥ ሸለቆ ግርጌ ላይ የምትገኘው የመቻቻል የአብሮነትና የእንግዳ ተቀባይነት ተምሳሌት የሆነችው አዳማ ከተማ ዋነኛ መዳረሻችን ናት። ከአዲስ አበባ በ99 ኪሎ ሜትር ርቀት ላይ የምትገኘው አዳማ በአብዛኛው ሜዳማና ቆላማ የአየር ንብረት ያላት ሲሆን ከመዲናችን አዲስ አበባ በቅርብ ርቀት ላይ የምትገኝና በእድሜዋም ከአዲስ አበባ ጋር ብዙም የማትራራቅ ከተማ ናት። አሁን ያለችበትን የቆላማና ሜዳማ ቅርጽ ከመያዟ በፊት ወይም ደግሞ የቀድሞ አዳማ የምትባለው ሰፈር ትገኝ የነበረው በቀጨማ ተራራ አካባቢ ነበር። በወቅቱም አካባቢው ከቀጨማ ተራራ እስከ አባበኔ ገደል ድረስ የሚዘልቅ ሰፊ የእርሻ መሬት የነበረ ሲሆን ጥቂት የማይባሉ ነዋሪዎቿም ኑሯቸውን በግብርና የሚመሩ ነበሩ። አዳማ የሚለው ስያሜ የመጣው አባበኔ ከተባለ ዝነኛ አዳኝ ጋር ተያይዞ እንደሆነ ይነገራል። አባበኔ ላደን በሚወጣበት ጊዜ ራሱ በሰራቸው መሳሪያዎች ታግዞ አዳማ የሚባል ረጅም የቁልቋል ዛፍ ላይ በመውጣት አውሬዎችን ያደባ እንደነበር ይነገራል። በዚህም የተነሳ አካባቢው በሰዎች ዘንድ አባበኔ አዳማ እየተባለ መጠራት እንዲጀምርና ውሎ አድሮም ስሙ ለመላው አካባቢ እንዲተርፍ ምክንያት ሆኗል። ወይም ደግሞ ስያሜዋን ያገኘችው አዳሚ ከሚለው የአፋን ኦሮሞ ቃል ሲሆን ትርጉሙም የቁልቋል ተክል ማለት ነው። በ1930ዎቹ የጣሊያን ወረራ ወቅትም ወራሪው ኃይል አዳማን ለአስተዳደር አመቺ ለማድረግ ጥናት አድርጎ ነበር። የቀድሞው አዳማ ወይም የቀጨማ ተራራ አካባቢ ለከተማ ግንባታና ለቁጥጥር ስለማይመቻቸው ሰፈራውን አሁን ወደሚገኝበት ለጥ ያለ ሜዳ በማዛወር ዛፎችን እየመነጠሩና የውስጥ ለውስጥ መንገዶችን እየዘረጉ ከተማዋን እንደ አዲስ መሰረቷት። በወቅቱ ከተማዋን ከኤርትራ አስመራ ጋር በማመሳሰል ሰኮንዶ አስመራ ወይም ሁለተኛው አስመራ የሚል ስያሜ ሰጥተዋት ነበር። ከ5 ዓመት የአርበኞች ተጋድሎ በኋላ የጣሊያን ጦር ሲሸነፍ ቀዳማዊ ኃይለ ሥላሴ ከተማዋን ተረከቡ። ንጉሠ ነገሥቱም በከተማዋ ውበትና አቀማመጥ በመማረካቸው ሰኮንዶ አስመራ የሚለውን ስያሜ በመተው ናዝሪት የሚል የመጽሐፍ ቅዱስ ስም ሰጧት ይባላል። ጃንሆይ ለከተማዋ በነበራቸው ልዩ ፍቅር አሁን ወባ መከላከያ ተብሎ በሚጠራው አካባቢ ቤተ መንግሥት አስገንብተው እንደነበር ይነገራል። በኃይለ ሥላሴ ዘመን ከተማዋ በከፍተኛ ሁኔታ መዘመን የጀመረችበት ሲሆን በ1940ዎቹ ዓመተ ምህረት አካባቢ ጣሊያኖች ለጥጥ መጋዘንነት ይጠቀሙት የነበረው ህንፃ ወደ ሆስፒታልነት ተቀይሮ ኃይለማርያም ማሞ ሆስፒታል ተብሎ ተሰየመ። የከተማዋ እድገት በ1946 ዓመተ ምህረት የወንጂ ስኳር ፋብሪካ መመስረትን ተከትሎ ሌላ ምዕራፍ የተሻገረ ሲሆን ከየአቅጣጫው የሥራ ዕድል ፍለጋ የሚመጣው ህዝብና የንግዱ መስፋፋት ከተማዋን የዛሬዋን ግዙፍና ስልጡን አዳማ እንድትሆን መሰረት ጥሎላታል። አዳማ ዛሬ ላይ እጅግ ማራኪ የሆኑ ሰፈሮችን የያዘች ሞቃታማና ተግባቢ ህዝብ ያለባት እጹብ ድንቅ ከተማ ናት። እንደ አዳማ ቆርቆሮ ፋብሪካና የኢንዱስትሪ ፓርኮችን የመሳሰሉ ግዙፍ ተቋማትን አቅፋ በመያዝ ለሀገራችን የከተሞች መስፋፋትና ለሥራ ዕድል ፈጠራ ትልቅ አሻራዋን እያሳረፈች ትገኛለች። በእውቀቱ ዘርፍም የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ መናገሻ በመሆን የነገዋን ሀገር ተረካቢ ዜጋ በመቅረጽ ላይ ያለች የጥበብ ከተማ ናት። ይቺ የጥበብ አምባ እንደ ደራሲ ኃይሉ ጸጋዬ፣
በትወና ብቃቱ መላውን የሀገራችንን ሕዝብ ያስደመመው ሳምሶን ታደሰ እንዲሁም የሙዚቃና ዜማ አቀናባሪዎቹ አህመድ ተሾመና ሚኪያስ ቸርነት የመሳሰሉ የጥበብ ባለሙያዎችን ለሀገር ያበረከተች ድንቅ ከተማ ናት። ውድ የሳምሳት ሚዲያ ቤተሰቦች እስከ ፕሮግራማችን ፍጻሜ ስለቆያችሁ እያመሰገን ሐሳብ አስተያየታችሁን በኮሜንት እንድታጋሩንና ቻናላችንን ሰብስክራይብ በማድረግ የቀጣዩ ፕሮግራማችን ተካፋይ እንድትሆኑ ጋብዘናችኋል። መልካም ጊዜ።